ዛሬ ስለ አንድ የቀልብ በሽታ ከናንተ ጋር አውርተን መፍትሄ እንሰጠዋለን። ቅድም እንዳለው የአንድ ሰው ስኬት አላህ ራሱ በቁርአን ምሎ የነገረን ውስጡ ሲጸዳ ነው። አንድ መሐላውን ላንብብላችሁ። ምናልባት ብዙ ጊዜ ስትቀሩ ዝም ብላችሁ አልፋችሁት ይሆናል። መሐላውን ቁጠሩልኝ። አላህ የማለበት መሐላ ነው። ወሸምሲ ወዱሃሃ፣ በፀሐይ በብርሃኗ እምላለው አለ አላህ። ይህ ሁሉ መሐላ ነው። ከዛ ጀዋቡል ቀሰም አመጣ። የመሐላውን ውጤት አላህ አመጣው። ቀድ አፍላሃ መን ዘካሃ ወቀድ ኻበ መን ደሳሃ። ቀድ አፍላሃ ስኬታማ ሆናል አላህ። መን ዘካሃ ያጸዳት ሰው ርዕሱ የተያዘው ከዚህ ነው። ቀድ አፍላሃ መን ዘካሃ፣ እሷን ያጸዳት ከኩራት ከሪያ ከይዩልኝ በራስ ከመገረም ሌሎችን ከመሐሰድ ከዚህ ሁሉ ያጸዳት ሰው ስኬትን ተቆጣጠራል አላህ። ወቀድ ኻብ ከሰረ ጠፋ መን ደሳሃ፣ በወንጀል ያጠባት ሰው በመመቀኘት በይዩልኝ በኩራት ያበላሻት ሰው ከሰራል አላህ። ይህ ሁሉ መሐላ ያያችሁ ለውስጥ ጽዳት የተደረገ መሐላ። ቁርአን ውስጥ በዚህ መልኩ መሐላን አናገኝ። በተፈጥሮ ሁሉ ነው አላህ የማለው። ከሰማይ ወጣ ምድር ላይ መጣ፣ በጨረቃ ገባ፣ ወደ ፀሐይ ወረደ። ሁሉን በተፈጥሮ ማለና ቀልብን ያስተካከላት ውስጥን ያጸዳው ሰው ስኬትን ተቆናጠጠ ይለናል። አላህ ውስጣችን ያጽዳልን። ከአካል ይልቅ ለውስጥ የምንጨነቅ አላህ ያድርገን። ውጫችንን በሱና የምናስውብ ለቀልባችን የምንጨነቅ ሰዎች አላህ ያድርገን። አንድም በሽታ ሁላችን ጋር ያለ ተናጋሪውንም አዳማጩንም ያልሳተ በሽታችን አንዱን እናንሳ። ኩራት የምንለው በራስ መኮፈስ፣ ራስን ከሌሎች ከፍ አድርጎ ማየት፣ እበልጣለሁ ብሎ ማሰብ፣ በብሔሩ በከለሩ በኢኮኖሚ ስታተሱ በዕልሙ በልቲዛሙ ብቻ ባለው ነገር ከሌላው እበልጣለሁ ብሎ መኮፈስ በሽታ የዘመናችን በሽታ ነው። ሰው ከሌላ እንደሚበልጥ የሚያስብበት ታይም ላይ እንገኛለን። ኩራት የአላህ ብቻ ነች። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲህ ብሎ አለ ይላሉ፣ አልኪብሪያኡ ሪዳኢ፣ ኩራት ሻሌ ነች ፎጣዬ ነች ይላል አላህ ሲገልጽልን። ወልዐዘመቱ ኢዛሪ፣ ታላቅነት ለኔ ሽርጤ ነች ይላል። ግልጽ ነው። ፎጣ ከላይ ከታች ሽርጥ ነው አይደል? አንድ ሰው ወሳኝ ልብስ ነው አይደል? ግልጽ ነው። በተለይ ለዛ ለአረቡ ትውልድ በጣም ይገባው ነበር። ፈመን ናዘዐኒ ዋሂደን ሚንሁማ አልቀይቱሁ ፊ ጀሃነመ ወላ ኡባሊ፣ ከሁለቱ አንዱን ልቀማህ ያለኝ ጀሃነም እጥለዋለሁ ለእርሱ አልጨነቅም ይላል። መኩራት ለአርረሕማን ብቻ። እኔ እናንተ ኩራት አልተፈቀደልን። ሚያስኮራስ ማንነት መቻለን። ሰለፎች አሰሃቦች ምትቃለ ዘራ የስንዴ ታህል የጤፍ ያህል ኩራት ውስጣቸው እንዳይገባ ፍርሃት ውስጥ ነው የሚኖሩት። አንዴ አብዱላህ ብኑ ዑመርና አብዱላህ ብኑ ዓምር ብኑ ልዓስ ተገናኙ። የዑመር ብኑ ልኸጣብ ልጅና የዓምር ብኑ ልዓስ ልጅ ሁለቱ የት ጋር ተገናኙ? ሙዝደሊፋ ላይ ተገናኙ። ሲያወሩ አያቸዋለሁ ይላል ሰሃቢ። ሲያወሩ አየዋቸው። ከዛ የዓምር ብኑ ልዓስ ልጅ አብደላህ ለቆት አብደላህ ብን ዑመርን ሄደ። አብደላህ ብን ዑመር ካለበት ቦታ ላይ ቆሞ ማልቀስ ጀመረ። እንደተለያዩ ደነገጥኩ። ሩጭ ሄድኩና ያ አብደላህ አልኳቸው፣ አንተ አብደላህ ሆይ ምንድነው የሚያስለቅስ አልኩት። ወሃዛ አለኛል፣ ያ ሰው ነው ያስለቀሰኝ። ማንን ነው? ዞር ስል አብደላህ ብኑ ዓምር ብኑ ልዓስ ልጅ ነው። ምን አለ ታዲያ? ከነቢዩ ሰለላሁ ዐለይሂ ወሰለም አንድን ሐዲስ ሰማው ብሎ ነግሮኝ ነው አለኝ አለ። ምን ሚለውን ሐዲስ አልኩት። ይችን ነገረኝ ይላል፣ ስሟት። መን ካነ ፊ ቀልቢሂ ምትቃሉ ሐበት ሚን ኸርደል ሚን ክብር፣ ውስጡ ላይ የብናኝ የምታህል ኩራት ውስጡ ያለች ሰው
كبه الله لوجهه في النار الله بفيتو جهنم استدفوا بنانيال أنا كجلي الشالالو ميل سميت وستو يالله إن أنتنا تفتوا على نيني يا لسميت هم التعبت نبي صلى الله عليه وسلم اندي سيلو سميت شالله سميتو قبتو يبيهون بلون ميعلق سو عبد الله بن عمر هي سميت عندان دي متعبنا لا عند سو أنا خير منه هنلا عند ذا سويار ها ليك إن أنتنا الشالالو إن أنتنا تأموال نقالي مشرك ناتشو نقالي مبتدئ ناتشو أكسو على القباهم أكسو ينتم بهيركون علن ميوتون قالاتوج الله ما يودو بارت مالت عبد الله بن عمر كذات علاق النتوغا سبحان الله قومو منقد لي عليكس كرات وسطاچن ليغبا يغبام الله يطبقن وداجوچ كرات ግን ምን ማለት ነው አስደንጋጭ ሐዲስ ነው አይደል ይሄ الله جنة استايكتهم جهنم يدفعون عندي منا مسلاچو عبد الله بن مسعود باستلالف حديث لي نبي صلى الله عليه وسلم منالو لا يدخل الجنة من كان في قلبه مثقال ذرة من كبر وستو بنانيهال كرات وستو ያለበት ሰው ጀነት አይገባም አንድ ሰሃባ ነበረ ኢኮኖሚካሊ ጥሩ የሆነ ሰው ሁሌ የሚለብሰው ብራንድ ልብሶችን ብራንድ ጫማ ጣም ራሱ የሚጠብቅ ነው ደነገጠ መለባበሴ ኩራተኛ ያስብለኝ ይሆን አዲስ ልብስ ሁሌ አዲስ ጫማ አዲስ መኪና መንዳት ባሁኑ ቋንቋ ይሄ ይሆናል ብሎ ያ አላህ መልእክተኛ አላቸው አንድ ሰው ልብሱ ጥሩ እንዲሆን ይመኛል ጫማው ጥሩ እንዲሆን ይመኛል ይሄ ኩራት ነው እንዴ አላቸው قال لا እንዲም አይደለም ان الله جميل يحب الجمال الله ውብ ነው ውቦችን ነው የሚወዳል ሁሌ የሚጸዳሉት ራሳቸው የሚጠብቁት ነገር ግን አሉ ኩራት ማለት በጠሩል ሐቅ እውነት ሲመጣለት እውነት መመለስ ደሊል ተሰጠዋለ ሊቀበል ፍቃደኛ አይደለም ስሜቱን ነው የሚከተለው አንዘርተሁም አም ለም ትንዚርሁም لا يؤمنون አይቀበልም በምንም ቋንቋ በጠሩል ሐቅ ረዱ ሐቅን መመለስ ነው በምንም ደሊልናለት ሊቀበል ፍቃደኛ አይደለም وغمت الناس ሰዎችን ማሳነስ ያድርጋ ማየት አላ ደሞስ ሰዎች ዝቅ አድርጋ ማየት እኔ በልጠዋለሁ ሚል ስሜት ውስጥ መቀመጥ እውነትን ለመቀበል አሻፈረኝ ማለት ባክህ አንድ ደሊል ስጠው ሊቀበል ፍቃደኛ አይደለም ከሰለፍ ደሊል አምጣለት አይቀበልም እሱ የሚያቃት የሆነች ድቃቃ ሐዲስ አሉ ያችን ብቻ ይዞ ሽምጥ ከኩራት አላህ ይጠብቀን ይሄ ኩራት በሽታ ሐቂቀተን ሳናቀውም ያወቅነውም ውስጣችን ገብቷል አንድ ኢማም ምን ይላሉ ኢማም السيوطي ይመስኛል ሐሰን البصري فرعون انا ربكم الاعلى ብሎ ነበር ሸይጣን ደግሞ انا خير منه ብሎ ነበር ይሄን ስሜት فرعون ተናገረው እንጂ ሁላችንም ልቦና ውስጥ አለ ይሄ انا ربكم ولا እኔ ነኝ የበላያችሁ ሁሉ ጋር ለፈልገው ይላል የድርጅት ማናጀር ከስሩ ያሉት እንዴት ነው የሚያያቸው አሳንሶ ነው አይደል ለምን አረፈድክ አደውልም እንዴ የሆነ ባሪያ ነው የሚያደርገው ልክ ምክትሉ ደግሞ ከስሩ ያሉትን የዲፓርትመንት ኃላፊ ሆነ ከስሩ ደግሞ አለ እሱም ከዛ የተቀበለው ሙቀት አለ እነሱንም አንተ ለምን ታረፍዳለህ ለምን ያልጨረስክ ይሄ انا ربكم ولا علالች ከውስጥ እኔ ነኝ የበላይ የቤትም መቤት ሚስት ሰራተኞች ላይ አታጸጁም እንዴ ምንድን የሆነ ከላይ ግልጽ ነው ከላይ የመንጠልጠል ስሜት አለች فرعونን አውጥቶ አደባባይ የለቀቃት አለ ሁላችን ውስጥ በዲን ስምና انا خير من ይበልጣል አክው ضال ومضل ባክነሱ የጠመሙ ናቸው ባክነ እንትና ሙሽሪክ ናቸው እነን ገሌ ካፊር ናቸው ከላይ ነው እሱ ታፔላ ሰጭን የጀነት ነጃን እቺ ስሜት የገባች ውስጣችን ውስጥ ጠፋን ማለት ነው ያለ ትንሽ አላህ ካየብን ጺመህር ዘም ተሐጁድ ስትሰግድ ምትቆምሁን ቁርአንን حفظ ዳዒሁን አላህ ላንተ ቫልዩ አይሰጥም
ትንሽ አይይባሃል እኔ በለጥኩ ከንትና ካልክ ጠፍታል ያን ለስኬት አልታጨ ህይወት ላይ የሚገጥም ስንክሳር የነዚህ ውጤት ናቸው ይሁን አላህ ካንተ ያያት ኩራት አለች የሆነች ውስጥን ጥርንጥር የምትናገር አላህ ይጠብቀን ሁላችን አሁን የምናያቸው በየቦታው ሐሳብ ያለ መቀበል የነዚህ መገለጫ ናቸው አላህ Subhanahu Wa Ta'ala ኩራተኞችን ምድር ላይ መቀጣጫ አድርጎ ነው የሚያልፋቸው ፍርዓውንን እንውሰድ ከነገስታት እንጀምር ፍርዓውን ምን አለ ما علمت لكم من إله غيري አለ ከኔ ውጭ ለናንተ አምላክ አላቅላችሁም አለ አላህ ታገሰው አለፈ فحشر فنادى ተጣራዝ በሰብስቦ انا ربكم الاعلى ታላቁ ኃያሉ ጌታችሁ እኔ ነኝ አለ አሁን አላህ መጥፎ ያያዝን ያዘ የሁለቱም መጥፎ ንግግር ድምር አላህ ያዘው فاخذه الله ይላል ነካለ الآخرة والأولى የዝችን ምድር የቀጣዩንም መጥፎ ያያዝ ያዘው ይላል አሊያም በሌላ ተፍሲር ነካለ الآخرة والأولى የሁለቱን ንግግሮች መጥፎ ያያዝን ያዘው علمت لكم من إله غيري وأنا ربكم الأعلى دمروا الله فأخذه الله مدفع يازيزو أمن يالله سكيل الآن وقد عصيت قبل انديت تبلو سكيبال درس بروفيسور حسن كويك ميبال يساوز أفريكا تلك يتاريك مهورال ارساتشو إلال بتاريك لي يالفو نقوسا نقست يتبالو تولو ፍጻሜያቸው የከፉ ነበር ይላል መጥፎ አሟሟት የሞቱት ታሪክ ሲጠና ንጉስ መሆን እኮ አልበቃቸው ብሎ ንጉሰ ነገስት ይልዝና ይሄ መሊከል ሙሉክ የአላህ መጠሪያ ንጉሰ ነገስት የተባሉትን ታሪክ አጥንቻለሁ ሁሉም ባስቀያሚ ሁኔታ ነው የሞቱት ይላል የዘመናችንን ሙአመር አልቀዛፊን ወሰዱ በሱ እንትና አልነበረም የኩራት ጥግ ነው ንግግሩ ሁሉ የኔ ችግር እኮ ይላል አንድ ስፒቹ ላይ ንግግሩ ላይ የኔ ችግር እኮ የአረቦች መሪ መሆኔ ነው ይላል ግልጽና እኔ ለአውሮፓውያን ነው መመጥን ይያለ አማማቱ የሁላችን የምናቀው ፍጻሜ ላይ ነው ያረፈው በእውቀት በሳይንስ በቴክኖሎጂ በዘመናችን የተመኩትን አላህ ሰብሮ አሳይቶናል አሜሪካ ወደ ጠፈር ያመጠቀቻት የመጀመሪያው መንኮራኮር ቻሌንጀር ትባላለች ቻሌንጀር ተፈታታኛዋ ማለት ነው ስሟን ከምን ሰጡት መሰላችሁ that challenge is the power of God ማለት ነው የአምላክን ኃይል ምትጋፋ ማለት ነው ስሟን ምን አሉት ቻሌንጀር አላህ ግን ለአንዴ ከመብረር ውጭ እድል አልሰጣትም የመጀመሪያው ትሪፕ ላይ የመጀመሪያው መምጠቅ ላይ ነበር የፈነዳቸው ኩራት ተሰማቸው በሳይንሳቸው ኮሩ አላህ መንገድ ላይ አንዴ መሄድ እድል አልሰጣትም በዘመናችን በፊልም መልኩ የተሰራውን ታቆታላችሁ ታይታኒክ ነጮቹ ሲገነቡት በመርከቦቹ ዓለም ግዙፍ የሚባል በጣም የተደራጀ በጣም ዘመናዊ አድርገው ጨረሱት እንደጨረሱት አንዲት ቃል ተናገሩ even God cannot sink it አላህ እንኳን ቢፈልግ ሊያሰምጠው የማይችል መርከባ ከባድ ቃል አስመጡ ታይታኒክን አላህ አንዴ ከመጓዙ እድል አልሰጣት መሃል መንገድ ላይ የበረዶ አለት ጋር ተላትማ ፍጻሜዋ ዛው ውስጥ በእውቀታችን ኮራን ሲሉ በስልጣናችን ኮራን ሲሉ አላህ فأخذه الله نكال الآخرة والأولى እንምጣ በገንዘብ በታሪኩስ በገንዘብ የኮሩ ሞልተዋል አላህ በሰጣቸው ጸጋ የኮሩ አላፍ ናቸው እነዚህንም አላህ መጥፎ ያያዝዟቸዋል ቃሩንን ወሰዱ ቃሩን አላህ ትልቅ ንብረት ነው የሰጠው አይደለም የሰጠው ንብረት የመጋዝኖቹን መክፈቻ ቁልፍ ብቻ መጋዝን አለው ገንዘቡ የተቆለፈበት ቁልፉን ብቻ በበርካታ ወዛደሮች ነው የሚያሸክመው ገንዘቡን አይደለም ታዲያ አላህን አምልክ ሲሉት
ኢነማ ኡቲቱሁ ዐላ ዒልምን ዒንዲ አለ በእውቀቴን ያገኘሁት አለ አላህ ምን አለ ፈኸሰፍና ቢሂ ወቢዳሪሂ አልአርድ ከነቤቱ መሬት እንድትውጠው አላህ አደረገ ኮራ ያለን ሰው አላህ ቀብሮት ነው የምታገኝ ከፍ ብሎ የበላይ ነኝ ከላይ ነኝ ሰከሚነል አምሪ ሸይ አንተ እዚህ ውስጥ ጉዳይ ውስጥ ምን ከተተ ከሊማ እኮ ነች ኢዛ ቃለ الرجل هلك الناس ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሰዎቹ ጠፋ ያለቀን ጠፉ ያለቀን فهو አሉ አህለከሁም ጥፋትን የፈረደባቸው እሱ ነው አልጠፉም እነሱ በሌላ ሐዲስ ላይ فهو أهلكهم أفعال التفضيل አድርገው በጣም የጠፋው እሱ ነው ከሰው ጠፋ ጠመመ ያለ ሰው ሲጠመ ነው እሱ ወይም አላህ ጥመትን ሲያላብሰው ሙእሚን ራሱን ነው መግቢያን የታቀው ነገር ታፔላ ሰጭማን ነው አንተን አላህ ያደረገ ኢማም ኢብኑ አልጀውዚ ልብ እንድንል አንድ ነገር ይኖርናል ወለሩበማ ይላል ኢብኑ አልጀውዚ ማለት ተልቢስ ኢብሊስ ብዙ መጽሐፍ የጻፈ ዓሊም ናቸው ሰይዱል ኻጥር ይታወቃል ከዚች በዚህ ኡመት ውስጥ በርካታ መጽሐፍ ጽፈዋል ከሚባሉ ሶስት ሰዎች ውስጥ አንዱ ኢብኑ አልጀውዚ ናቸው ሲዩጢ ኢብኑ ተይሚያ ሶስቱ ይገኙበታል አንድ ኪታባቸው ለምን ይላሉ ወለሩበማ ይላሉ ምናልባትም ትመለከታለህ ወለሩበማ ለተረ الرجل قد قصر ثوبه ምናልባትም አንድን ሰው ልብሱን እስከ ጉልበቱ አሳጥሮ ልታየው ትችላለህ وفي قلبه كبر فرعون ይላል ውስጡ የፍርዓውን ኩራትን ተሸክሟል ይላል እኔ ነኝ ኡስታዙ እኔ ነኝ ዳዒው እኔ ነኝ እንትን ጠበቃ የዲን አለቃ ማለት ውስጡ ይጀምራል ያኔ ሲጠፋ ነው ያስ እና አላህ ይወፍቀን ወዳጆቼ ውስጣችንን ስብር እሽት ማድረግ አለ ኩራት ውስጣችን እንዳይገባ መተናነስ ልናላብሰው ለውስጣችን ይገባል